ዛሬ ሁላችንም እንግሊዘኛ ማውራት እንፈልጋለን፣ ግን ከሆኑ ጊዜ በኋላ ተስፋ ቆርጠን እናቆማለን። ምን ስላላደረግነው ነው? ወይም ደግሞ ምን ስላጠፋነው ነው ተስፋ እንድንቆርጥ ወይም ደግሞ ተስፋ መቁረጥ ውስጥ የገባ ነው የሚለውን ሁለት ነገሮችን እነግራችኋለሁ። ከዛ በፊት ግን ቻናሉ አዲስ ስለሆነ ላይክ በማድረግ አበረታቱ። ሰብስክራይብ በማድረግ ደግሞ ቤተሰብ ነው። በቶሎ ተስፋ ቆርጠን እንድናቆም የምናደርጋቸው ነገሮች ሁለት ናቸው። እነኚህ ብዙ ሰዎች ይህን ብቻ ስላስተካከሉ ከኛ በላይ በፍጥነት ያወራሉ፣ ከኛ በላይ የሚፈልጉትን ነገር ያገኛሉ። ብዙ ጊዜ ኮንሲስተንሲ የሚባል ነገር የጠፋብን ምክንያት ያለንን እነኚህ ሁለት ነገሮች ማስተካከል ስላልቻልን ነው። መጀመሪያ ማይንድ ሴት። አብዛኞቻችን ለእንግሊዝኛ ያለን አመለካከት በጣም የተበላሸ ነው። ትምህርት ቤት ውስጥ ገብተን 6 ወር፣ 1 ዓመት፣ 2 ዓመት ስላሳለፍነው ብቻ ማውራት እንችላለን ብለን እንገምታለን። አይደለም። ትምህርት ቤት ውስጥ ባሳለፍከው ጊዜ ወይም ደግሞ ባሳለፍከው ረጅም ጊዜ በቆየከው ረጅም ጊዜ የምታገኘው ነገር ወይም ደግሞ የምናገኘው ነገር እውቀት ነው እንጂ ስኪልን ማግኘት አንችልም። ምክንያቱም ናውሌጅን ማግኘት ወይም ደግሞ እውቀት ማግኘት እና ስኪል ማግኘት ሁለቱም የተለያዩ ነገሮች ናቸው። ረጅም ጊዜ በማሳለፍነው ቁጥር ባሳለፍከው ቁጥር እውቀትን ታገኛለህ፣ ደግሞ እውቀትን እናገኛለን። ነገር ግን ክህሎትን አናገኝም። እነኚህ ክህሎቶች ደግሞ ሁለት አይነት ናቸው። ፕሮዳክቲቭ ስኪል እና ሪሴፕቲቭ ስኪል። ፕሮዳክቲቭ ስኪል የምንለው እኛ ፕሮዲውስ ማድረግ የምንችላቸው ናቸው። የእኛን ጥራት የእኛን ልምምድ የሚፈልጉ ስፒኪንግ እና ራይቲንግ። ሁለተኛው ሪሴፕቲቭ ስኪል የሚባለው ደግሞ የሰዎችን መረጃ የምንቀበላቸው ናቸው። ማለት ከሁለተኛ አካል የሆኑት መረጃዎችን ለማግኘት ሲባል የምናዳብራቸው ስኪሎች ምን ይባላሉ? ሪሴፕቲቭ ስኪል ይባላሉ። ላይክ ሊስኒንግ ኤንድ ሪዲንግ። ሁለተኛ ደግሞ ብዙ ጊዜ ፌል የምናደርግበት ምክንያት ምንድን ነው? ለምን እንግሊዝኛ እንዳስፈለገ ወይም ደግሞ ለምንድን ነው መማር የፈለግነውን የምለውን ነገር አለማወቃችን ነው። ጀስት ለምን መማር እንደፈለግነው ብቻ ለይተን ማወቅ ከቻልን ያችን ነገር እስክናገኝ ድረስ እናቆም ወይም ደግሞ ተስፋ እናቆርጥም። መጀመሪያ ሞቲቬት ያደረገክ ነገር ምንድን ነው? እንድትማር ኢንስፓየር ያደረገክ ነገር ምንድን ነው? ቢዝነስን ከፍ ለማድረግ ነው ወይ? ትምህርት ላይ ናውሌጅን ኤክስፓንድ ማድረግ ነው ወይ? ለእንትን ወይም ደግሞ ለራስህን ስራ ለማሻሻል ነው ወይ? የፈለከው ነገር ነው። ብቻ የሆነ መንስኤ ልትኖረው ይገባል። የሆነ ስራው ልትኖረው ይገባል። እንግሊዝኛ ቀጥ ያለ መንገድ ወይም ደግሞ እንግሊዝኛ ላይ ኮንሲስተንስ የሆነ ለመለማመድ ወይም ደግሞ የተሻለ እንግሊዝኛ ለመናገር ሲባል ማለት ነው። እነኚህን ሁለት ነገሮችን ብቻ መስተካከል ከቻል የማንናገርበት ምክንያት ምንም የለም። ክህሎት ደግሞ በጣም አስፈላጊው ነገር ነው። እውቀት መኖርና ክህሎት መኖር ሁለቱም የተለያዩ ነገሮች ናቸው። እነኚህ ክህሎቶች አራት ነው። ሪዲንግ አለ፣ ስፒኪንግ አለ፣ ሊስኒንግ አለ፣ ራይቲንግ አለ። በጣም ተፈላጊውና በዚህ ጊዜ ሁላችንም እያስቸገርን ያለው ነገር ደግሞ ስፒኪንግ ነው። እሱ ላይ ደግሞ ምን አይነት መካኒዝም ብንጠቀም እንዴት ብንሰራ ነው አይደለም ትምህርት ቤት መሄድ ቤታችን ውስጥ ቁጭ ብለን እንዴት ብንለማመድ ወይም ደግሞ ፕራክቲስ ብናደርግ ምን አይነት ሲስተም ቢውልድ ብናደርግ ነው ትንሽ የተሻለ ነገር የምናመጣው ወይም ደግሞ የተሻለ ቋንቋ መናገር የምንችለው የምለውን ደግሞ በቀጣይ ቪዲዮ እሰራላችኋለሁ። መልካም